ሰሊና አሁንም እያለቀሽ ነው? ለምን? እንዴት እንቅልፍ ይውሰደኝ ኤልያስ? አባቴን ለአንድም ቀን እንኳን ሳላየው አድራለሁ ብዬ አስቤ አላውቅም ነበር። አሁን ምን እያደረገ ይሆን? ለስሙ ሚስት አለው እንጂ እኮ ብቻውን ነው የሚኖረው። ተረጋጊ ሰሊ። ነገሮች መስመር እስከሚይዙ ድረስ መሄድ የለብሽም። በመጀመሪያ አንቺ ተረጋጊ። አይደለም ኤልያስ፣ አሁን መሄድ አለብኝ። ባለጠፋሁት ጥፋት ባልሰራሁት ወንጀል ከቤት ተባረሬ እንዴት ዝም ብዬ አድራለሁ? አባቴ ተሳስቷል። የሆነ ሰው በሐሰት ወንጅሎኝ ነው እሱን የለወጠው። ሂጅ እውነቱን ማስረዳት አለብኝ። ሰሊ፣ አባትሽ በጣም ተቆጥቶ ነበር። አሁን ብትሄጅም እንኳን አይሰማሽም። ሰው ደግሞ በቁጣ ላይ ያለ እውነት መቀበል አይችልም። አይሆንም። እኔ አባቴን አውቀዋለሁ። አይኑን እያየ እውነቱን ከነገርኩት ያምነኛል። እንዲህማ እንደ ወንጀለኛ ተባረሬ ዝም ማለት የለብኝም። አባቴ እውነቱን ማወቅ አለበት። ሰሊ እባክሽ ተረጋጊና እኔ ስሚ። ከመንገድ ላይ አግኝቼ ያመጣሁሽ ደህንነትሽ ስለሚያሳስበኝ ነው። አባትሽ ደግሞ በዚህ ጨለማ ብትሄጂ በጣም ነው የሚቆጡት። ግን ለምን ኤልያስ? ቆይ እንዴት ያባረረኛል? እኔ እኮ ያለሱ ማንም የለኝም። እማዬ ከሞተች በኋላ እኔ እና እሱ ብቻ ነን የቀረነው። እኔ ይህን ባዶነት መሸከም አልችልም። እውነቱን ሳልነግረው አንድ ደቂቃ እንኳን መቆየት አልችልም። እሺ ነገ ጠዋት እኔ ራሴ ወስድሻለሁ። አብረን እንሄድና እውነቱን ታስረጃቸዋለሽ። አይ ብቻዬን ነው የምሄደው። እሺ እንዳልሽ። በቃ አሁን ግን ማረፍ ስላለብሽ ለጥቂት ሰዓታት እረፍት አድርጊ።